ባለፉት 2000 ዓመታቶች ታቦተ ጽዮንን ለመስረቅ በጣም ብዙ ጥረቶች ተደርገዋል። አሁን እኛ እናውቀዋለን አሉን ከምንላቸው መጽሐፍት በላይ የተሰወሩት መጽሐፍቶች ይልቃል። መንፈሳዊ እውቀት ተገልጦልን የምታውቀው የኢትዮጵያ ስልጣኔ መንፈሳዊ ስልጣኔ ስለሆነ አባቶቻችን እንዳላቸው የብቃት ደረጃ ይገለጽላቸዋል። ብራና ላይ መጽሐፍ ከመጀመሩ በፊት ድንጋይ ላይ ነበር እኮ የሚጻፈው። አዳም እኮ ድንጋይ ላይ ጽፏል። እነሱ የድንጋይ ላይ መጽሐፍ ውጤት ናቸው። ስለ ታቦተ ጽዮን የገባቸው እሱ አለሽ ግን የለች። መሰወር ላለባት ትሰወራለች፣ መገለጥ ላለባት ትገለጣለች። አዳም ወደ ምድር ሲመጣ ተቅበዘበዘ። ምክንያቱም ያጣው የገዥነት ኃይል። ያለፉት 3000 ዓመት ውጊያዎች የዘር ውጊያዎች ናቸው። አው ገብቼ ነበረ። ያው ብዙ ቤታቸው እንገናኝ ነበር። ስለዚህ ያው እሱን የማየት እድል አለኝ። መጽሐፎችን ያሳይኛል። ሪፈር ያደረግናቸው መጽሐፎች አሉ። አንዳንዶቹ መጽሐፎች እንዴት እንዳገኟቸው እንዴት እንዳመጧቸው ነግረውኛል። አብረን ምሳ የመብላት እድል ገጥሞኝ ነበረ። አብረን ምሳ የበላንበት እድል ነበረ። የጻፏቸው መጽሐፍቶች አሳይተው በእጅም የጻፏቸው መጽሐፍቶች ያየሁበት አጋጣሚ ነበረ። ግን ምንድን ነው መሰለን የተማርኩት እሳቸውም ካሉኝ ማለት ነው እኛ ልንደነቅ የሚገባው እሳቸው ቤት ውስጥ ባሉት መጽሐፍቶች አይደለም። እሳቸው የሚሉት እሱ ነው። መጨረሻ ከማለፋቸው ከሳምንት በፊትም አግኝቻቸው ደክመው በነበረበት ሰዓት አብዛኞቹ አሁን እሳቸው የተቀበሏቸው መጽሐፎች አሁን ፊት ለፊት ያሉት መጽሐፎች ማለት ነው ፊት ለፊት ስለሌሉት እነግርሃለሁ። ፊት ለፊት ስላሉት ስናወራ ግን እሳቸው ስለሆነ ነው እሱን የሚያደረጉት። ቅድም እንዳልኩ እንደ ልፋፈ ጽድቅ አይነት መጽሐፎች ሄደው ቫቲካን ውስጥ የመረመሯቸው መጽሐፎች አሁን ፈረንሳዮች ምናልባት ወደ ኋላ ልናነሳው እንችላለን። ፈረንሳይ ውስጥ በጣም ብዙ መጽሐፎቻችን ጀርመን ውስጥ እንደምታውቀው ብዙ አለ። የጀርመኑ የእንግሊዙ ምናምን ብዙ ስለሚወራ ነው። የፈረንሳዩ ምክንያት ስላለኝ ነው እነግርሃለሁ። ብዙ መጽሐፎች አሉ እና መልሰው ያመጧቸው መጽሐፍቶች ናቸው አብዛኞቹ መጽሐፎች። ያው ቫቲካን እሳቸው ሄደው ቆይተዋል የተወሰነ ጊዜ። በስጦታ መልክ የተሰጣቸው መጽሐፎች አሉ። ወዳጆቻቸው እያገዟቸው ገዝተው ያመጧቸው መጽሐፎች አሉ። በጣም በርካታ ኢጂፕቶሎጂስቶች የጻፏቸው መጽሐፍቶች አሉ። አንዳንዶቹ እውነተኛ አፍሪካውያን ሆነው ደግሞ የምርም ስለ ኢትዮጵያ የመሰከሩ ኢጂፕቶሎጂስቶች ጥቁር አሜሪካውያን የጻፏቸው መጽሐፍቶችን ሰብስበው ይዘው መጥተዋል። የብራና መጽሐፍቶችም ደግሞ ያው ትልቅ አባት ናቸው። በተለያዩ ገዳማቶቹ ሲንቀሳቀሱ የነበሯቸው መጽሐፎችም አሉ። ከነዚህ በላይ ግን ምንድነው መሰለ ማንያዘዋል የኢትዮጵያ እውቀት ደግሞ የሚገለጥም እውቀት ነው። መገለጥ የምንለው ነገር ማለት ነው። ተገልጦላቸው የሚያውቁት ነገር ደግሞ አሉ። አንብበህ ሳይሆን እንዲሁ ይገለጥልህና የምትረዳቸውና የምታውቃቸው ነገሮች አሉ። ምናልባት የእኛ ትውልድ አንደኛው የማይረዳው ነገር ሊረዳው የሚችለው ነገር እሱ ነው። ምክንያቱም አባቶች ጋር ሄዱና ወይ አባቶች ሲያወሩ ይሄ ነገር ምንጭና መረጃ የለውም ሳይንስ አይደለም ምናምን ይልሃል። መንፈሳዊ እውቀት ተገልጦልህ ነው የምታውቀው። የኢትዮጵያ ስልጣኔ መንፈሳዊ ስልጣኔ ስለሆነ አባቶቻችን እንዳላቸው የብቃት ደረጃ ይገለጽላቸዋል። እሳቸው ናቸው የሚጽፉት። በቃ ከዛ በፊት አልተጻፈም። አንዳንድ አባቶች ምናልባት ተሳቀው እንደዚህ የሚባል መጽሐፍ አለ መጽሐፍ ላይ ያገኘ ነው ሊሉ ይችላሉ እንጂ መጽሐፍ ላይ ያገኝተውት አይደለም፣ አውቀውት ነው። አባ ተስፋ ስላሴን አልተረዳናቸው። የተገለጠላቸው እውቀት ይበልጣል። ጥሩ ተማሪ ከሆነን እኛ እነሱ የተገለጠላቸውን እውቀት ይዘን እንዲገለጥልህ መትጋት፣ እውቀቱን ወደ ሳይንስ መቀየር፣ ቅድም እንዳልኩ ወደ መረጃ መቀየር የእኛ ሪስፖንሲቢሊቲ ነው። እንደዚህ አይነት አጋጣሚዎች አሉ። ስለዚህ ያው መጽሐፍቶቻቸው ቅድም በነገርኩ መንገድ የመጡ አሉ። ግን ልንደነቅ ይገባል ያልኩ በጣም ብዙ አባቶች የሚሉት ነገር ዓለም አሁን ከወሰደው ሰርቆም በለው በጦርነትም በለው በምንም ከወሰደው አሁን እኛ እናውቀዋለን አሉን ከምንላቸው መጽሐፍት በላይ የተሰወሩት መጽሐፍቶች ይልቃል። ስማናውቃቸው በጣም በርካታ የተሰወሩ መጽሐፍት አሉ፣ ያልደረስንባቸው መጽሐፍት አሉ። በድንጋይ ላይ የተጻፉት መጽሐፍቶች የሄዱ ብራና ላይ መጽሐፍ ከመጀመሩ በፊት ኢቴል ብራና ላይ መጽሐፍ ከመጀመሩ በፊት ድንጋይ ላይ ነበር እኮ የሚጻፈው። አዳም እኮ ድንጋይ ላይ ጽፏል። እነሱ የድንጋይ ላይ መጽሐፎች ናቸው። እነሱን ሳናገኝ ገብተዋል። እንደዚህ ብዙ መጽሐፎች አሉ የተሰወሩ መጽሐፍ። ስለ እነዚህንም ይጨምራል። እነሱ ምዕራባውያኖቹ ይህንን ተረድተውታል። ፈረንሳይ ውስጥ የተነሱ የሚስጥር ማህበረሰቦች፣ አይሁዳዊ፣ እነዚህ በጣም ብዙ ፍራተርኒቲዎች አሉ አይደል? የሚስጥር ማህበረሰብ የምንላቸው እነዚህን የተሰወሩ ነገሮች ተረድተዋቸዋል። የተሰወረ ነገር እንዳለ ተረድተዋል። ምክንያቱም ያልተሰወረውን አግኝተውታል። በኃይልም በጦርነት ናይን ቴምፕላሮች ያልዞሩበት ያልገቡበት ቦታ አለ፣ ያልገቡበት ገዳም አለ እኛ ጋር የለም። በአንድም ባይለምን ያጠፏቸው በርካታ ጥንታዊ ከተሞች አሉ፣ አገሮች አሉ። ሁሉንም አንድ በአንድ በጠራቸው ኢትዮጵያን ጨምሮ መጨረሻ ላይ ገባቸው። ግን ፊት ለፊት ያለውን ነው ያገኘነው፣ የተሰወረ አለ ብለው ገብቷቸዋል። አሁን ላይ እሱን ነው የሚያምኑት። እሱን አንሎክ ለማድረግ ነው የሚሰሩት። በይፋ ባህር ዳር ላይ የተሰወረ ከተማ አለ፣ የተሰወረ ሀብት አለ ብለው ከተማን ለመገንባት እያቀዱ ነበር። ሰው ይሉታል፣ እነሱ ይሉታል፣ በቀጥታም በተዘዋወሪም ይሉታል፣ ጽፈውታል፣ ይናገሩታል። ፊልም እየሰሩበት ነው። ስለ ብላክ ፓንተር ተራ ፊልም አይደለም። ምኞታቸው እቅዳቸውን እየነገሩ ነው። እዛ ፊልም ለመንገር የፈለጉት ነገር ምንድነው? አንዳንዴ እግዚአብሔር ያናግራል ማለት ኢትዮጵያ ውስጥ ልክ እንደዚህ አይነት የተሰወሩ ከተሞች እንዳሉ ያውቃሉ። የክሪስታል ቴክኖሎጂውን ያውቃሉ። ቫይብራኒየም
እብነ አድማስ ነው። ከአክሱም ጀምረ እስከ ላሊበላ ድረስ የቫይብራኒየም ቴክኖሎጂ ነው። የክሪስታል ቴክኖሎጂ ኢትዮጵያ ውስጥ በጣም የተነሳበት ቦታ ነው። ትናንትና ነው አዲስ አበባ የመጣሁት። እንትን ነበርኩኝ፣ ድሬዳዋ ነበርኩኝ። የለገ ኦዳን ዋሻ አይቼ የመጣሁት በቃ የሚደንቅ ሙሉ ዋሻው፣ ተራራው፣ ድንጋዩ መጽሐፍ ከ7000 ዓመት በላይ እድሜ ያለው ጽሁፎቹ አንዳንዶቹ የግዕዝ ናቸው፣ ደግሞ ምልክቶች ናቸው፣ ሲምቦሎች ናቸው። ያው ፊደል ከመምጣቱ በፊት በሲምቦል ነበር ያልሰምን ነው ረዳይ እና አሁን ላይ የገባቸው ነገር ምንድነው? በቃ ያልተሰወሩ ነገሮች አሉ፣ ያልደረስንባቸው ነገሮች አሉ። እሱ እንዴት ነው አንሎክ ማድረግ የምንጀምረው? ክሎኪንግ ዲቫይስ የሚባለውን ነገር መስራት የጀመሩት እኮ ከዛ በመነሳት ክሎኪንግ ቴክኖሎጂ መሰወር ማለት ታንክ ሰርተዋል፣ ልብስ ሰርተዋል። ጃፓኖች ልብስ ሰርተዋል ለወታደሮቻቸው። ወደ እነዚህ አይነት ነገሮች የሚገቡት ያው ይሄ ኢንስፓይሬሽን ስለሆናቸው ነው። መጥተው እዚህ የሚሰሩት ሪሰርች እሱ ነው። አሁን ሰው ይሄ ተረት ሊመስለው ይችላል። ብዙ ሰዎች ስለማገኘ ነው። በተለምዶ ደብተራ ተብሎ የሚጠሩ ሰዎች፣ እንደዚህ ልምድ ያላቸው ያወቁ ሰዎች ምናምን ያገኛሉ። መጥተው የሚጠይቋቸው ይህንን ነጮች ኦፈር የሚያደርጓቸው በጣም ብዙ ዶላር ተረዳይ። ስለ ታቦተ ጽዮን የገባቸው እሱ ነው። አለሽ ግን ተረዳይ። መሰወር ላለባት ትሰወራለች፣ መገለጥ ላለባት ትገለጣለች። ላነሳቸው ንቡረ እድ ኤርምያስ በጣም ትልቅ አባት ናቸው። ልክ እንደ አባ ተስፋ ስላሴ ሞገስ ኢትዮጵያዊነታችንን እንድንረዳ ትልቅ መስዋዕትነት የከፈሉ አባት ናቸው። ብዙ መጽሐፍቶች አሏቸው። 18 ዓመት ልደቴ ላይ አባቴ የሰጠኝ መጽሐፍ የሳቸው ነው። ኢትዮጵያዊ በማንነቱ ፍለጋ የህይወቴ ሮድማፕ የሆነ መጽሐፍ ነው፣ በተለይ በኢትዮጵያዊነት ጉዳይ ላይ ማለት ነው። እና እሳቸውንም እግዚአብሔር ነፍሳቸውን ከደጋጎቹ ተርታ ያድርግልን። መሪ ራስ አማን በላይ ሆኖም አተናቸዋል። በጣም ታላቅ አባት ናቸው። በጣም በርካታ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ፣ በኢትዮጵያ ሚስጥራት ጉዳይ። መሪ ራስ አማን በላይ እሳቸውም በጣም ብዙ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ። እሳቸውም እንደዚሁ ነፍሳቸው ይባል ታላላቅ አባቶች ናቸው እና እነሱን ማንሳታችን አስፈላጊ ነው። ታቦተ ጽዮን ሜንሽን ስላደረግ ታቦተ ጽዮን እግዚአብሔር ኃይሉን ያሳረፈባት፣ ኃይሉን ያስቀመጠባት፣ መጀመሪያ ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ስለዚህ ኃይል ስለሚያስፈልገን ነው ኃይል የተሰጠን። ስለዚህ የታቦተ ጽዮን ኃይል ነው ኢትዮጵያን ሰርቫይቭ እንድታደርግ እያደረጋት ያለው፣ ወደፊትም እንድትኖር የሚያደርጋት ለኢትዮጵያ ብቻ ሳይሆን ለዓለም ማለት ነው። ያ ኃይል ያስፈልጋል። በጣም ደክመው ነበረ። አንድ መጽሐፍ ነበራቸው 4ኛ፣ እሱም ማሳተም ይፈልጉ ነበረ። ሳለክም እሱም ባረገው የሚል አይነት ነገር ነግረውኝ ነበረ። በጣም ብዙ ፈተና ነበረባቸው። ምክንያቱም ያስፈትናል። ይሄ ነገር ቀላል ነገር አይደለም፣ ከውጭም ከውስጥም እና በጣም ብዙ ፈተና አድክሟቸዋል። ትልቁ ያደከማቸው ነገር ደግሞ እኛ ነን። ያው ብሬን ዎሽድ ስለሆነ እውቀት አንፈልግም፣ ጥበብ አንፈልግም። በጣም ፈተና የሆንባቸው ኢትዮጵያውያን ነበሩ። እዛው አካባቢያችን ላይ የነበሩ ሰዎች ነበሩ። ሰው በጣም ደክመው ነበር። ግን እኔ ጠየኳቸው ጥያቄ ምንድነው መሰለህ? የኢትዮጵያ ትንሣኤ አይቀርም ማለት ነው። አይቀርም። ያው ቃል በቃል ሳይሆን የምነግርህ የኢትዮጵያ ትንሣኤ አለ፣ አይቀርም። ኢትዮጵያ ሰው አላት፣ ሰው ይነሳል። አይዟቸው ልጆች ናምናሉ። እንደዚህ አይነት ነገር ነበር ያወራው እና እንደዛም ሆኖ ፈገግ ለማለት ይሞክሩ ነበር። ሪቻውት የሚያደርጓቸው ብቻ እንደዚህ አይነት ነገሮች ነበር ያወራ ነው። በኢትዮጵያ ትንሣኤ ጉዳይ ላይ በጣም ጽናታቸው የሚነገሩ ኖሬ ባየው ስለ እነዚህ አሁን ቅድም የጠቀስኳቸው 3 ሰዎች ኖሮ ቢያዩት ደስ ይለኝ ነበር። እና እነዚህ 3 ሰዎች ደግሞ ከእነሱ የተማርኩትን ነገር ይሄ ትውልድ ቢያረገው ብዬ የምመኘው ነገር ማለት ነው። በተለይ የተማርነን ምንልና የሚሉ ሰዎች እኔ ብለው አውርተው ያውቁ አባቶቻችን እንዳስተማሩ ብለው ከአባቶቻችን ባገኘነው መጽሐፍ ገሌ ካስተማሪኝ ከገሌ ጋገኘው ብለው የሚያወሩት እና እየበተን ያለው እኔ ነዋ። የኔ እውቀት አይደል፣ የኔ ሪሰርች ነው፣ የኔ ፍልስፍና፣ የኔ መጽሐፍ፣ የኔ ፖሊሲ። ብዙ አባቶቻችን እንደዛ ነው። የአብነት ትምህርት ስትማር አንደኛ የአብነት ትምህርት የሚሰጠጥቅም ያንን ኢጎ ለመስበር ነው። ባይዘው ወጥተው እንዲለምኑ የሚያደርጓቸው እንጂ ምግብ ጠፍቶ አይደለም። ገብቷል። የአብነት ትምህርት ላይ ወጥተው የሚለምኑት ልባቸው እንዲገረም። ልመና በጣም ጸያፍ ነገር ነው። ቤተክርስቲያንም ሆነ በተለይ በሰሜኑ የሀገራችን ክፍል ጸያፍ የሆነውን ነገር ወጥተው እንዲለምኑ የሚያደርጓቸው ልባቸው ስብር እንዲል፣ ልባቸው እንዲገራ ነው። ልብህ ካልተሰበረ፣ ትሁት ካልሆንክ፣ ዝቅ ማለትን ካልቻልክ እውቀት እንትን ያደርጋል፣ ይጥላል። ስለዚህ በደንብ ልባቸው እስኪገራ ድረስ ነው የሚያስለምኗቸው። ልባቸው ከተገራ በኋላስ ሲበቁስ ንጹህ ቦታ ተሰጥቷቸው፣ ምግብ ተሰጥቷቸው እቴጌ ምንትዋብ ያደረጉት እሱ። ልክ ያንን ጨርሰው ከዳዊት ከፍ ሲሉ እንዶድ ይሰጣቸዋል። ልብሳቸውን እንዶድ አስተከለችላቸው ንጹህ እንዲሆኑ። እንደየደረጃቸው ጠላም ይቀርብለታል፣ ጠጅም ይቀርብለታል። በመጨረሻ ላይ ከፍ ያሉት ቁርጥም እንዳስፈላጊነቱ ማለት ነው እየተደረገላቸው የሚኖሩት እና ሀገር በቀል እውቀት ትምህርት ስርዓታችን ምናምን ስንል አንደኛ የዚህ ማሳያ ነው። ስለዚህ ልባቸው ተገርቶ ስለሚወጡ ልባቸው ተገርቶ የወጡ ሰዎች አይተናል ታሪካችን በእኛ ምድሜ
እና እንደዛ ሆነ ስለምትወጣ እኔ አትልም። ስትማር ተሰብስበ ነው የምትማረው። ዳዊት የሚደግመው መልእክት የሚለው እና እኔ የተማርኩት እንዴት ትላለህ? ከዛ ሁሉ ሰብ ጋር ድንጋይ ላይ ቁጭ ብለህ ተማር ባይዛው እሱንም የሚያደርጉት ለምን እንደሆነ ታውቃለህ? ቦታ ጠፍቶ አይደለም ወይ መምህር ጠፍቶ እኮ አይደለም። ኮግኒቲቭ ስኪል ነው እየሰጡ ያሉት ተማሪዎቹ። ትኩረት የማድረግ ስኪል የምትለማመደው እዛ። አሁን እዚህ ጋር ኮሽ ብለን እኩል አንዞርም። እዚህ ጋር አንድ ሰው እየዘፈነ እናንተ ማውራት እንችላለን። የራሳችን ነገር በህይወታችን ውስጥ ምን ያህል ትኩረት እናደርጋለን? የአብነት ትምህርት ተምረው የወጡ ሰዎች አይተኮረ በጣም ትኩረት ያደርጋሉ። ትኩረት የማድረግ ስኪል ነው ዴቨሎፕ የሚያደርጉት። ዜማ እየተባለ አንተ ፊደል መቁጠር፣ እዚህ ጋር ፊደል እየተቆጠረ እዚህ ጋር ዳዊት እየተደገመ አንተ እዛ ጋር የሆነ ነገር የማድረግ ስኪልን ነው አብረው ዴቨሎፕ እንዲያደርጉ። ምክንያቱም ትኩረት ማድረግ ይላል። 150ውን እኮ የመዝሙራት የዳዊት ጥንቅቅ አድርገው ያውቃሉ። እና ይህንን የሚያገኙት ቅድም እንደተነጋገር ነው እታች ነው። የኮግኒቲቭ ስኪል ነው። መጠራጠር አለብን ብዬ አላምንም፣ አላስብም። ባለፉት 2000 ዓመታቶች ታቦተ ጽዮንን ለመስረቅ በጣም ብዙ ጥረቶች ተደርገዋል። ሰርቀን ይዘን ሄደናል ብለውም አምነው እንዳልሆነችም ገብቷቸዋል። ብዙ የተደረገ ነገር አለ። ብዙ አላወራህ ስለ ታቦተ ጽዮን። ታቦተ ጽዮንን የሚጠብቁት አባት ግን ያሉኝ ነገር ይሄ ትውልድ ታቦተ ጽዮን የለችም ይላል። ምን ይላሉ አልኳቸው። የሚገርም መልስ ነው የመለሱልኝ። ታቦተ ጽዮን አለች ለሚሏት አለች፣ የለችም ለሚሏት የለም። ገብቷል። እኔ እዚህ ጋር ካመንኩኝ የታቦተ ጽዮንን ፕሬዘንስ እዚህ ማግኘት ይችላል፣ እቤቴ ማግኘት ይችላል። ኃይሏ እንደዛ ነው። አምኜበት ልፈወስበት እችላለሁ፣ አምኜበት ልመራበት እችላለሁ፣ አምኜበት ልድንበት እችላለሁ፣ ላድንበት እችላለሁ። በተለይ ልመራበት እችላለሁ። ራሴንም በዚህ የሚያምን መሪም ካለ ልክ እንደዛው። ማያስገርም ነገር እኮ የለም። ሁሉም ነገር ነው የሚገርመው። ሁሉም ነገር አዲስ ነው። ባወቅከው ቁጥር ትደነቃለህ፣ ትገረማለህ። የማያስገርምና የማያስደንቅ ነገር የለም። ይሄ ነው ለማለት ሁሉ ይከብዳል። ማለት ለመናገር እያንዳንዱ ዘርፍ ብናነሳ በዛ ውስጥ ብዙ የሚያስደንቁ ነገሮችን እናነሳ እንችላለን። ስዕላት ላይ ብትሄድ በጣም ብዙ የሚያስደንቁ ነገሮች አሉ። መዝሙረ ዳዊት ያስደንቀኛል። አሁን ስለ መዝሙረ ዳዊት ሰሞኑን የተወሰኑ የማገኛቸው መረጃዎች ለሰዎች አካፍላለሁ እና ለምሳሌ አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። ሂፕኖቴራፒ አሁን እና ሂፕኖቴራፒ እና ኳንተም ጃምፒንግ የሚባሉ ህክምናዎች አሉ በዓለም ላይ። እነሱ ፕራክቲሶች በመዝሙረ ዳዊት አባቶች የሚያደርጉት ፕራክቲስ ነው ሂፕኖቴራፒ። ኳንተም ጃምፒንግም ልክ እንደዛው። በቃ እዚህ ጋር አልችልም ካልክ እችላለሁ ወደሚል ሜንታል የአእምሮ ክፍል መምጣት ትችላለህ። ረዳይም ለራስን አክመህ ሰልፍ ሂፕኖሲስ ማለት ነው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል፣ ሂል ማድረግ። ለምን ሆስፒታል ለምን ድራግ ወስዳለሁ? ገብቶሃል? አንተ ስለ እኔ መልካም ነገር እንድታስብ እኔ ጸልዬ ማድረግ ከቻልኩኝ ህይወቴ እንዴት ቀላል ሊሆን እንደሚችል አስበው። ለምሳሌ አሁን መዝሙር ሰባት አባቶቻችን የተጠቀሙበት የነበረው ምንድነው መሰለህ ሀሳቡ? በውስጡ ህቡ ስሞች አሉ፣ የተቀነሱ ስሞች አሉ ምናምን። ለብቻው ልናወራበት እንችላለን። መዝሙረ ዳዊት ከሂፕኖቴራፒና ከኳንተም ጃምፒንግ ጋር የሚገናኘው ምንድን ነው? ቃሉ እዛ ውስጥ ያለውን ኢነርጂ በልቦናህ ውስጥ ማስረጽ ነው። ደጋግመህ ባልከው ቁጥር ያ ነገር ሰብኮንሽስ ማይንድ እና ኮንሽስ ማይንድ ላይ ፕሪንት እየሆነ እሱን እየሆንክ ትሄዳለህ። ስለዚህ መዝሙር አንደኛው የተሰጠው የፈውስ ጸጋ ለዳዊት ሲዘምረው ዝም ብሎ አይደለም፣ ከመሬት ተነስቶ አልዘመረው ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት። እያንዳንዱ መዝሙር የራሱ ፐርፐዝ አለ። አባቶች በጥበብ ለምክንያት ያወጧቸው ህቡ ስሞች አሉ። ግን ህቡ ስሞች አሉት አሁንም ያልተረዳናቸው፣ አሁን የታተመው የምንጠቀምበት። ስለዚህ ያንን ቃል ያንን ህቡ ስም ደጋግመህ በጠራኸው በአትኩሮት ደጋግመህ በጠራኸው ቁጥር አይምሮህን የመቀየር ቶትህን ወደ አክሽን የመቀየር ቶትህን ወደ ሪያሊቲ የመቀየር ቶትና ሪያሊቲን ባላንስ የማድረግ ፊክስ የማድረግ ጸጋ አለው ነው። ህክምናው እሱ ነው። በቃ ዳዊት ሲፈውስ የነበረው እሱ ነው። ስለዚህ ለምሳሌ አሁን ህይወታችን ውስጥ አንዳንዴ እንትን ገጥሞ ያውቃል። ዝም ብሎ የሚጠላ ሰው እሱ ራሱ አይገባውም እኮ ለምን እንደጠላ እሱም አይገባው ብሎ በቃ ይሄ ሰው እየሸክከኛል ምናምን አይነት ነገር ወይ ስራ ቦታ ላይ ምናምን በቃ ዝም ብለህ ይተናክሉሃል፣ ወይ ዝም ብሎ ስለአንተ አሉታዊ ነገር ነው የሚያወሩት፣ ይሸክከናል ይሉሃል። ቦታ አይሰጡም፣ ስፔስ አይሰጡም። አንተ እኮ መልካም ነገር ነው የምታይ። እኔ እኮ ምን አድርጌያቸው ነው ጭንቅ የሚለ ቤተሰብ ውስጥ ሜቢ እህቶችህ ምናምን ወንድሞችህ ምናምን ያጎት ልጆች ሰው ሊያስጨንቅ ይችላል። ለምንድነው ሌላ ጊዜ ልናወራበት እንችላለን። መዝሙር 7 ለዚህ ነው የሚያገለግለው በጣም በሚገርም ሁኔታ። መዝሙር 7 ከቻልክ 7 ጊዜ ካልክም 42 ጊዜ የምታደርገው ትችላለህ። ግን አትሊስት 7 ጊዜ በፍጹም አትኩሮት ጠዋትና ማታ እየጸለይክ እሱን ፕራክቲስ ብታደርግ ከነዚህ አይነት ነገር ፕሮቴክት ያደርጋል ይላሉ አባቶች። የትኛውም አይነት ነገር አለው ክፍል። የገንዘቡንም አልመለሰልህ ለምንድን ነው መሰለህ? ገንዘብህ እንዲዝረከረክ የሚያደርገውን ኢነርጂ ሌላ ቁጭ ብለህ ማውራት ስላለ ሰዎች አሁን ለምሳሌ እኔ ይህን ነገር ያውቃል ብሎ ስለሚያስቡ መጀመሪያ መጥተው የሚጠይቁ ነገር እኔ የምልህ ለወሲብ የሚሆን ነገር እና
ምናምን የሚል ሰው አለ። ማለት የፍቅር ግንኙነትን የተሻለ ለማድረግ አሁን ሰው መስተፋቀር ምናምን ሲባል ሌላ ነገር ይሰጠው ጥሩ ነው እያልኩኝ አይደለም። ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ ካለ እሱ ፍቅር ከሰጠህ እኮ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ሌላ ተአምር የለውም። ገንዘብ ሀብት ነው። ራሱ ክርስቶስም እኮ ስለ መክሊቱ የነገራቸው ነገሮች አሉ። ገንዘብህ እንዲበረክትልህ አሉ፣ ብዙ ጥበቦች አሉ። ገንዘብህ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው? ምንድን ናቸው የሚለውን ማውራት ይኖር። ዛር ይባላል። ዛር የሚባል ኃይል አለ። እኔ የኢትዮጵያን ታሪክ ማወቅና መረዳት የሚፈልግ ሰው፣ ስለ ሴክሬት ሶሳይቲዎች ማወቅ የሚፈልግ ሰው፣ ስለ ኢሉሚናቲ በተለምዶ የሚባለው ድብና አድርጎ ነው ሴክሬት ሶሳይቲ ላይ ማህበረሰብ የሚባሉ በደንብ አሉ። ቅድም አሁን ፈረንሳይን ለምክንያት ምናምን አላልኩ። ፈረንሳይ ውስጥ ለምሳሌ ፕራዮሪ ኦፍ ዛይን የሚባላል አሉ። እንደየሀገራቱ በጋራ አንድ ሆኖ የሚሰሩ አሉ። ለየብቻ የራሳቸው አጀንዳ ምናምን ኃይል ያላቸው አሉ። አሁን ኒው ወርልድ ኦርደር የሚባለውን አዲሱ የዓለም አገዛዝ የሚባለውን ማስፈን ወይም መመስረት የሚፈልገው አካል አለ። እሱን አካል የሚመራው ወይም ደግሞ እነሱን እንደ ፈረስ የሚጠቀሙባቸው የዛር መናፍስቶች ናቸው። ያው ኢሉሚናቲ ምናምን የሚባለው ሲስተም የነሱ በሰው ላይ አድረው የአዳምን ወይም ደግሞ የኢትዮጵያን የገዥነት ኃይል ከኢትዮጵያ ለመንጠቅ የሚሰሩ ኃይላቶች ናቸው። እነዚህ ዛር የሚባሉት የአዳምና የሔዋን ልጆች ናቸው። በደንብ በጣም ሰፊ ታሪክ ስለሆነ ሜይ ቢ ሌላ ጊዜ ከጋበዝከኝ የአዳምና የሔዋን ልጆች ናቸው። ሰባቱ አባቶች አሉ አይደለ? የአዳም ልጆች እነ ሄኖክ እና ያሬድ እንደዚህ የመሳሰሉትን። የመጀመሪያውን አዳም ወደ ምድር ሲመጣ ተቅበዘበዘ። ምክንያቱም ያጣው የገዥነት ኃይሉ እኔ የሱ ባሪያኔ በአምሳሌ ፈጥሬያለሁ ሲለው የእግዚአብሔር ጠልሰም ነው አዳም። እዚህ አጠቃላይ ምድርንና ከምድር ሁሉንም ፍጥረታቶች የሚገዛበትን ኃይልና እውቀት ጥበብ ሰጥቶታል። ጉንዳንን የሚያዋራበትን ጥበብ ሰጥቶታል። የጉንዳንን ሰራዊት የሚመራበትን ጥበብ ሰጥቶታል። ሰማያትን፣ ፕላኔቶችን፣ መላእክትን፣ ካለ ፍጥረታት ሁሉንም የሚገዛበትን ነገር እሱን ተነጠቀ። ከዛ በኋላ በብዙ ምናምን መልሶ ሰጠው ያንን እውቀት። አነገሱት መላእክት ስርዓተ ንግስናውን ፈጽመውለት ማለት ነው። ሲፈጽሙለት በነገራችን ላይ ሴሬሞኒ ነበረው። አሁን ነገስታቶቻችን የሚለብሱት ልብስ ቅዱሳን መላእክት ለአዳም ያለበሱት ዘውዱ ጳዚዮን ይባላል። ለአዳም ጳዚዮን ሰጥተውታል፣ ዘውድ አድርገውለት። ተነጥቆ ነበረ፣ ብቻ ተመልሶ ተሰጠው ያ እውቀት። ስለዚህ እሱን ለበኩር ልጁ ነው አሳልፎ የሚሰጠው። በኩር ልጁ ለበኩር ልጁ፣ የበኩር ልጁ እየተሰጠ ነው የሚሄደው ነው ሰው። ለበኩር ልጁ ሊሰጠው ልጆቹን አዘጋጅቷቸው ነበር። ከዛ ልጆችን አምጣና አስመርቀኝ ሲለው አይ እግዚአብሔር ሊወስድብን ነው አላቸው። በጣም ቆንጆዎች ናቸው፣ አዘጋጅቷቸዋል፣ ሬዲ አድርጓቸዋል። ስለዚህ እነሱን እንዲያወስዱብን በደንብ አንተን እንዲተኩ ሌሎቹን ልጆቹ ሁለተኛውን ጄኔሬሽን እንስጠው ብለው መከሩ። እነዚህን ዋሻ ውስጥ ደበቋቸውና እነዛን ሰጡት ማለት ነው። ከዛ አብረው ነው የተማከሩት አዳምና ሔዋን ከልጆቹ ጋር። ስለዚህ ይህንን ተማክራችሁ ስላደረጋችሁ ብሎ እግዚአብሔር ረገማቸው፣ አዘነባቸው። የበኩርናቸውን አጡ። ዋሻ ውስጥ እዛው እንደተሰወራችሁ ተሰውራችሁ ቅሩ ተብሎ ተረገሙ። ዛር የሚባሉት እነሱ ናቸው። ስለዚህ ኤንቪ ያለባቸው ምክንያቱም እነሱ ሊወስዱት የነበረውን የገዥነት ኃይል ስለተነጠቁ ማለት ነው። ከዛን ጊዜ አንስቶ የሰው ልጅ እንዲሳካለት አይፈልጉም። የቤት ጣጣ ሲባል ሰምተሃል? ጣጣ እንደዚህ ምናምን የሚባሉ ነገሮች እነሱ ናቸው። በእያንዳንዱ ቤተሰብ ውስጥ አሉ። ጄኔቲካሊ ሁሉ ተራብቶ እንደዚህ ሲባሉ የምንሰማቸው ነገሮች። ይሄ አሁን ማውራህ ነገር ኢትዮጵያ ውስጥ በደንብ አለ። ጀምሮ ሱዳን፣ ሶማሊያ፣ ኤርትራ፣ ግብፅ፣ ኢራን፣ ኢራቅ፣ አረብ ምናምን እስከ እስራኤል ድረስ የሚሄድ ነገር ነው ማውራቸው። የዛር ካልቸር እና የዛር ዶሚኔሽን ማለት ነው። ከዛን ጊዜ ጀምሮ ያንን የተነጠቁትን የገዥነት ኃይል ማግኘት ስለሚፈልጉ እውቀቱንም ስለሚያውቁ እሱን ለማግኘት በሰዎች ላይ አድረው ሲሰሩ ነበረ። ያለፉት 3000 ዓመት ውጊያዎች የዛር ውጊያዎች ናቸው። ናይት ቴምፕላሮች በላቸው፣ ሴክሬት ሶሳይቲ በላቸው፣ ፍሪማሰን በላቸው፣ ፕራዮሪ ኦፍ ዛይን በላቸው፣ ጄሰን ሶሳይቲ በላቸው፣ ምንም ብለህ ጥራቸው እነሱ ናቸው። ሳሻ ፊርስ፣ ቢዮንሴ ምናምን። እኔ አሁን ሰው ኢሉሚናቲ ጄዚ እንደዚህ ያለ ምናምን፣ ሳሻ ፊርስ እኮ የዛር መንፈሶች ማለት በደንብ ብሬክዳውን አድርገን ልናየው እንችላለን። ሂፕሆፕ ውስጥ ያለው ካልቸር የነ ቢዮንሴን ኪሮግራፊ የዳንስ ሙቭመንት እዚህ አሁን እኛ ሀገር ውስጥ ያሉ ለዛር አምልኮ ግብር የሚፈጽሙ ሴቶች የሚደንሱት ዳንስ በደንብ ብሬክዳውን አድርጌ ላሳይ ይችላል። ቪዲዮቹን እያየን ኔክስት ታይም ካልቸሩ ነው የምልህ። ልብሶቹ፣ ኮስቹሞቹ፣ እዛ የሚያደርጓቸው ነገሮች አብዛኞቹ ከዛ ጋር የተገናኙ ነገሮች ናቸው። እሱ ምልክት ላይ እመጣለሁ። ይሄ አሁን የቢዮንሴ ያልኩ ክሊፕ ግን ለሴቶች ኢምፓወርመንት ብላ የዘፈነችው ክሊፕ ሙሉ ነገሩ ያው ሴት ዛሮች አሉ የራሳቸውን መንገድ ያላቸው ምናምን መቶ ፕሮሰስ የሚያደርግ እዚህ ነው መቶ ሁሉ የሚወረሷቸው ሲመጡ ጄዚና ማናት ቢዮንሴ ስትመጣ ሸራተን ዘፍን ማን ነው ሚሊዮን ማዳረግ ዘፍና ብቻ ይሄንን የሚሰራው ኃይል አሁን ዛር የሚባለው ስርዓት ነው። የሰው ልጅ የሚፈትነው እሱ ኢትዮጵያን እየፈተነ ያለው እሱ ነው። የገዥነት ኃይላችንን ለመንጠቅ እንጂ ሳጥናኤል ጉዳዩ አይደለም። አንተ ገዛ አልገዛ አንተ መቀመቅ ማውረድ ነው እንጂ እሱ ጉዳዩ
እዚህ ምድር ላይ ያንተ ገዥ መሆን ምናምን ጉዳዩ አይደለም። ገብቷል። እነዚህ ግን በቃ ላይክ ተንኮል ነው። በቃ ኢትዮጵያን የግዥነት ኃይል ነጥቆ ያጡትን ያንን ዶሚናንስ ኤንሸንት ወርልድ ኦርደር ያጡትን ኤንሸንት ወርልድ ኦርደር አግኝተው ኒው ወርልድ ኦርደር መመስረት ነው። አሁን እነዚህን ይሄንን ፐርስፔክቲቭ ማየት ያስፈልጋል። ለምሳሌ አባቱ አሁን ለምሳሌ ስኪዞፍሬኒያ የሚባል በሽታ አለ አይደለ? ይፈወስ። ዲፕሬሽን እኮ መድኃኒት እየዋጥክ ትኖራለህ እንጂ ሲቪየር ከሆነ አትፈውሰው። ለብሲ ምናምን የሚባሉ በሽታዎች አባቶች ለምንድነው የሚፈውሳቸው? ኢትዮጵያ ውስጥ ስኪዞፍሬኒያ እኮ ይፈወሳል። ምንጩነቱ ስለሆነ ነው።